እንዴ ልጅቱን እኮ ማስወገድ እኮ ነው ቀላል መንገድ እኮ ምንድነው ልጅቱን አለማስቀረብ በቃ ከህይወታችሁ ማስወጣት እኮ ነው ያለባችሁ አይደል እንዴ ለምንድን ነው እናንተ እንደዛ የምትሆኑት አረ የምታረጉትን ነገር ወቁ እግዚአብሔርን ህይወታችሁ ነው የሚበላሽው ሀይሚ ትናንት በጣም ነው የተናደደችው በጣም ከምላችሁ በላይ በጣም ነው የተናደደችው በጣም ማለት ነውና ይሄ ነገር እንደዚህ እየቀጠለ የሚሄድ ከሆነ ዛሬ ደግሞ አሁን ቆይታ ያላችሁ ለልጅቱ ወተት መግዛት አለበት ዳይፐር መግዛት አለ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ አለው ነው እግዚአብሔር ይመስገን እንግዲህ ትናንት ብሩኬ እንዳያችሁ ታይ ልጅቱን እያቀፈ እኔ እኮ የገረመኝ አንድ ነገር ምን እንደሆነ ታውቃላችሁ ደግሞ የልጅቱ ማሽቃበጥ ህብለት ያወልች እንዴ ምን አይነት አሽቃባጭ ነሽ ምን ሆነሽ ነው እግዚአብሔርም ምን ሆነሽ ነው ልጅቷ እግዚአብሔርን እኔ አልገባኝም ምንድነው እንደዛ የሚያሽቃብጥሽ ለምንድነው እንደዛ የምትሆኒው እንዴ ተረጋጊ እንጂ እናቱ ፕሊዝ ተረጋጊ ካሜራውን ነግረሽ ተረጋጊ እና ለማንኛውም ሁላችንም ቡርኬ ላይ እየፈረን ያለ ነው ቡርኬ ለምን እንደዚህ ያደርጋል ቡርኬ ለምን ልጅቱን አቀፋት ለምን እንትን አላት ልጅ ጸጋ ነውና ማቀፉ ምንም የሚጎዳ ነገር የለም ዋናው አይመን ዋናው አይቀበል እንጂ ልጁ ማቀፉ ምንም ችግር የለውም ምናምን ሀይሚን ደግሞ ልጅቷን ስታቀፍ ምን ያህል ልቧ እንደተሰበረ ብቻ የሆነ ሁላችንም የተለያየ ሀሳብ አስተያየት ነው እየሰጠን ያለ ነው ማለት ነውና አሁን ችግሩ ምን እንደሆነ ታውቃላችሁ ቡርኬና ሀይሚ ወደ አዲስ አበባ አለመመለሳቸው ነው ይሄ ከባድ ችግር የሚባለው እዛ ጋር መሆናቸው ነው ገባችሁ አይደለ አረ አንቺ ቢምቢ ወርዛው ነው ምን አስባ ነው እና እነሱ ቢመለሱ እርግጠኛ ነኝ ይሄ ሁሉ ነገር የሆነ እንትን ይላል መልስ ያገኛል ዝም ይባላሉ ምናምን እሷ ምንም እንትን የምትለው ነገር የለም ኦር ቤተሰብ መጥቶ የሆነ ነገር ያደረገው ነገር የለም አንቺ ለምንድነው እንደዚህ ያደረክ ያንቺ ልጅ እንደዚህ ያርጉ በቃ ሙሽ ምንም የተባለችው ነገር የለማ ምንም የተባለችው ነገር የለም ማንንም ከደጇ ሄዶ የዩ ቤተሰቦች ሙሽዬ ጋር ሊጠይቁ የቻሉበት ምንም አይከዝ የለም ስለዚህ ቡርኬ ለምንድነው የምትሄደው ለምንድነው ልጅ ካሜራ ይዛት የምትመጣው ለምንድነው 10 ጊዜ እንደዚህ ሆነ እንደዛ ሆነ በዚህ ገብቶ በዚህ ወጥቶ እንደዚህ ሆነ ምናምን ለምንድነው እንደዛ ትሆናላችሁ እንዴ ልጅቱን እኮ ማስወገድ እኮ ነው ቀላል መንገድ እኮ ምንድነው ልጅቱን አለማስቀረብ በቃ ከህይወታችሁ ማስወጣት እኮ ነው ያለባችሁ አይደል እንዴ ለምንድነው እናንተ እንደዛ የምትሆኑት አረ የምታረጉትን ነገር ወቁ እግዚአብሔርን ህይወታችሁ ነው የሚበላሽው ሀይሚ ትናንት በጣም ነው የተናደደችው በጣም ከምላችሁ በላይ በጣም ነው የተናደደችው በጣም ማለት ነውና ይሄ ነገር እንደዚህ እየቀጠለ የሚሄድ ከሆነ ዛሬ ደግሞ አሁን ቆይታ ያላችሁ ለልጅቱ ወተት መግዛት አለበት ዳይፐር መግዛት አለብህ እንደዚህ ማድረግ አለብህ ምናምን ትላለች ቡርኬ የብር ችግር የለበትም አግዘኝ ቸግሮኛል ብለሽ እንትን ማለት ከፈለግሽ እንትን በይው ግን በአባትነት ስም እንደዛ እንድትጠይቀው አንፈልግም የአባትነት ፊሊንግ ስለሌለው የአባትነት ቦታ ስለሌለው አባትም እስካልሆነ ድረስ ማለት ነው ገባሽ አይደለ ስለዚህ እዩ የምታረጋቸው ነገር በደንብ አድርገሽ ማወቅ አለብሽ ምን ያረኩ ነው ያለው ምንድነው ማስተካከል ያለብኝ ምንድነው ማቆም ያለብኝ ምንድነው በደንብ አድርገሽ አንደርስታንድ ማድረግ አለብሽ ሁሉንም ነገር ማለት ነው ገባሽ አይደለ ያለዛ ግን ይሄ ዝም ብሎ ያለ ስም መስጠት ያለ ስሙ እየለደፍሽ እንደዚህ ሆነ እንደዚህ አድርጎ በዚህ ገብቶ በዚህ አስወጥቶ እንደዚህ ብሎ ምናምን የሚባሉ ነገሮችን ፕሊስ ስቶፕ አድርጊ በቃ ስቶፕ አድርጊ ማርያምን የማይሆን ነገር የማይባል ነገር አትናገሪ ረፊ መሆን ያለበት ነገር ወቂ ምን ያረኩ ነው ያለው ምንድነው ከነዚህ ልጆች ህይወት እያበላሽውት ያለው ነገር ብለሽ ራሽን ወውቀሽ ምንድነው የስልክ ማስቀመጫ ደግሞ እንቅርጥጥ የሚልብኝ ምን እያሰበ ነው እና ለማንኛውም ቤተሰቦቼ ማንንም ላይ አንፍረድ አሁን ቡርኬንም እንሳደብ ሰዎች ቡርኬን ፕሊስ ስቶፕ እናቆም ቡርኬ ማለት የሆነ ልጅ እንዲ እንትን ያዘው ስትባሉ ህፃን ልጅ ነው ገና የ3 ወር ህፃን ልጅ ናት ምንም ተቀው ነገር የላትም እሷ ማለት መለክት ናት እና ለምን አቀፋት ለምን እንደዚህ ያላት ምናምን ብለን ባንሰደው ቡርኬ እንደኔ አሪፍ ነው ያስባለሁ ለማንኛውም እወዳችኋለሁ አከብራችኋለሁ ሰብስክራይብ ማድረጋችሁን አትርሱ ባይ